ክቡራትና ክቡራን የዩቲዩብ ቤተሰቦቼ በቅድሚያም ዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ እንዲሁም የደወል ምልክቱን በመጫን በሚጫንበት ሰዓት ወደ እናንተ ቶሎ እንዲደርሳችሁ አድርጉ። ይህ ጦርነት በተጀመረበት ሰዓት የእስራኤልና የኢራን ግጭት መነሻ ምን እንደሆነ ብዙዎች አልተረዱትም። ነገር ግን እስኪ ግልጽ ለማድረግ አንዳንድ መረጃዎችን ወደ እናንተ ላርሳችሁ። እስራኤልና ኢራን ከዚህ በፊት ወዳጅ መሆናቸውን ስንቶቻችሁ ታውቃላችሁ? እንግዲህ በሚገርም ሁኔታ አንዳንድ ሰው የሃይማኖትም ነገር የሃይማኖት ጸብ ይመስለዋል፣ ግን ጉዳዩ ሌላ ነገር ነው። ጉዳዩ እንግዲህ ሌላ መልክ የያዘ ሲሆን የእነዚህ ሁለት ሀገራት ግንኙነታቸው ያለ ምን ነበር የሚለውን ስናይ ባላንጣነት ከምንም የመነጨ ነው የሚለውን ስንመለከት እስራኤልና ኢራን የግንኙነት ታሪክ የሚጀምረው ከጥንት ከባቢሎን ዘመን መሆኑን መጽሐፍ ቅዱስ ዋቢ አድርጎ ይነግረናል። በመጽሐፍ ቅዱስ ውስጥ ታዲያ የሚገኙት ኢሳያስና የዳንኤል የእዝራ የነህምያ እንዲሁም ሌሎች የእስራኤል ነቢያት ዜና መዋዕል በግዞት በፋርስ ውስጥ ይኖሩ እንደነበረ አይሁዳውያን ስላጋጠሟቸውም ችግሮች ይጠቅሳል። ከክርስቶስ ልደት በፊት ታዲያ በስድስተኛው ክፍለ ዘመን የፋርስ ንጉሥ ታላቁ ቂሮስ አይሁድ ወደ ኢየሩሳሌም ተመልሰው ቤተ መቅደሳቸውን መልሰው እንዲሰሩ እንደፈቀደላቸውም ይነገራል። በዚህ ወቅት ታዲያ በፋርስ ውስጥ በደንብ የተቋቋመ ተደማጭነት ያለው የአይሁድ ማህበረሰብ ነበር። አይሁዶች በቀድሞ ባቢሎን በዛሬዋ ኢራን ውስጥ ከ2700 ዓመታት በላይ እንደኖሩም ይነገራል። ወደ ቅርቡ ዘመን ስንመለስ እስራኤል በ1940 ዓመተ ምህረት እንደ ሀገር ስትመሰረት ከሙስሊሙ ዓለም እውቅና የሰጡት ብቸኛ ሀገራት ኢራንና ግብጽ ነበሩ። እንኳን ለእስራኤል የሰጠችው እውቅና ኢመደበኛ በሆነ መልኩ ቢሆንም በጋራ ቀጠናዊ ፖለቲካ የጋራ ጥቅማቸውን ሲሉ ትሪደንት የተባለ የደህንነት ጥምረት በመመስረት መረጃዎችን በጋራ የመለዋወጥ እና የጋራ አጸፋዊ ደህንነት ዘመቻዎችን ያከናውኑ እንደነበረ ዳስኒ ካይ አሌሪዛ ናድራ እና ፓርሳ ሮቫን በጋራ በጻፉት እስራኤል እና ኢራን በተባለው መጽሐፍ ላይ ያስረዳሉ። እንግዲህ በ1950ዎቹ አጋማሽ ላይ የሻህ አስተዳደር የእስራኤል ተወካይ በኢራን እንዲኖሩ ፈቅዶ ነበር። ኢራን እና እስራኤል ትራንስ አንዢያቲክ ኦይል በሚባል አንድ ማዕከላዊ ህጋዊ ሰውነት ባለው ድርጅት ስር ፓናማ እና ስዊዘርላንድ ውስጥ አዳዲስ ኩባንያዎችን መስርተው ነበር። የተመሰረተውን በ1960ዎቹ ማብቂያ ገደማ በእስራኤል እና በኢራን ብሔራዊ ኦይል መካከል ያለውን ቁልፍ የሚስጥር ትብብር ማከናወኛ ማዕከል በመሆኑ እንዲያገለግል ነበር። በጥቅሉ የእስራኤል ነዳጅ አቅራቢ ኢራን ነበረች። በአውሮፓውያኑ 1970 እስራኤል ኢራኒያን ፒፕል በመባል የሚታወቀው መስመር በጋራ በመሆን የእስራኤል በኩል ለአውሮፓ ነዳጅ ይልኩ ነበር። ከ1968 ዓመተ ምህረት በኋላ ታዲያ የተሻለ ዘመናዊ የሚሳኤል ስርዓት መገንባት ላይ ያተኮረ ፕሮጀክት ፍላወር የሚባል አንድ ጥምር የኢራናውያን እስራኤላውያን ወታደር እንቅስቃሴ ነበር። ይህ ነዳጅ ለጦር መሳሪያዎች ከሚውል ሀገሪቱ 1960ዎቹ ማብቂያ ላይ ከፈረመቻቸው 1.2 ቢሊዮን ዶላር የሚገመት 6 ኮንትራክተሮች መሃል አንዱ ነበር። እስራኤል ታዲያ 300 ሚሊዮን ዶላር በቀጥታና 200 ሚሊዮን ዶላር በነዳጅ መልኩ የምትከፍል ሲሆን ይህም ኢራንን እስራኤል መር ለሆኑ የምርምርና የልማት ፕሮጀክት ዋነኛ የገንዘብ ምንጭ ያደርጋት ነበር። እስራኤል ልማቱ ስትመራ ኢራን የሚሳኤል መገጣጠሚያና መሞከሪያ መሰረተ ተቋማትን መገንባት እንደጀመረች ማሱድ ፍራንግድ ባስተማመነው ኢራን እስራኤል ኖ ኮኔክሽን በሚል ጆርናሉ ላይ አስቀምጦታል። በሌላ በኩል እንግዲህ ኢራን እና እስራኤል ኢራቅ የጋራ ስጋት አድርገው ይመለከቱት የነበረ፣ ይህ ደግሞ ሌላ የትብብር ምክንያት ሆኗቸዋል። በ1950ዎቹ እስራኤል ከኢራቅ ማዕከላዊ መንግስቱ ጋር ይፋለሙ የነበሩት የኢራቅ ኩርዶች ትደግፍ እንደነበረ፣ ኢራን በበኩሏ ደግሞ የኢራቅ ኩርዶች የኢራቅ ማዕከላዊ መንግስትን ለመጣል ዋነኛ አቅም እንደነበሩ ማመን ብቻ አይደለም ትደግፍም እንደነበረ ግልጽ ነው። በዚህ መሰረት ታዲያ የእስራኤሉ ሞሳድ እና የኢራኑ ሳጃቫክ የተባሉት የስለላ ድርጅቶች ኃይሎቻቸውን በማጣመር የኢራቅ ኩርዶችን ትግል ለማገዝ በትብብር ይሰሩ ነበር። እንግዲህ ከ1980ዎቹ በሁለቱ ሀገራት መካከል የነበረው ዘመናዊ ግንኙነት ታዲያ በአራት አበይት አንጓዎች ክፍለን ብናየው እንደ አውሮፓውያን አቆጣጠር በ1947 እስከ 1953 ድረስ ያለው ጊዜ ውሎ ያለየ አሻሚ ዘመን፣ እንዲሁም ከ1953 እስከ 1979 በፓህላቪ ስርወ መንግስት ዘመን የወዳጅነት ዘመን፣ ከኢራን አብዮት በኋላ ያለው ከ1979 እስከ 1990 ግንኙነታቸው እየተበላሸ የመጣበት ዘመን እንደሆነ ይገለጻል። ከ1991 የባህር ሰላጤው ጦርነት ካበቃበት ጊዜ አንስቶ የቀጠለው ግልጽ ጥላቻ የሰፈነበት ዘመን ናቸው ብለን ማስቀመጥ ይቻላል። 1959 ዓ.ም 6 የቀኑ ጦርነት የሚባለው የኢራን እስራኤል ጦርነት ማለት ነው። መንግስት እስራኤል በዚህ ጦርነት በግብጽ በሶሪያና በዮርዳኖስ መከላከያ ኃይሎች ላይ ድል መቀዳጀቷን በአደባባይ በመመስከር ግንኙነቶቹን በጥልቅ ለማስቀጠል ጥረት ሲያደርግ ይታይ የነበረው፣ ምክንያቱም የእስራኤል በቀጠናው ጠንክሮ መውጣት የኢራንን አቅም እንደሚያሳድገው የሻህ መንግስት ያምን ነበርና። የሆነው ሆነና በእስራኤልና በኢራን መካከል የነበረው ትብብር የተቀዛቀዘው በ1980ዎቹ ሲሆን
ነገር ግን ሁለቱም ሀገሮች እርስ በእርስ እንደ ቀጥተኛ ጠላት አይታዩም ነበር። እስራኤል ትኩረቷ የያዘው ከባህረ ሰላጤው ጦርነት በኋላ የሳዳም ሁሴን ኢራቅ የጋረጠችባቸው የደህንነት ስጋት ነበር። ኢራቅ አቅሟ ተዳከመችና ታዲያ ከሳዳም ሁሴን መንግስት መውደቅ በኋላ እስራኤል በቀጠናው ለደህንነቱ አደገኛው አገር ኢራን መሆኗን መረዳት ጀመረች። በዚህ መካከል የእስልምናው ዓለም ለማነቃቃትና የእስልምናውን እሴቶች ከፍ ለማድረግ በአያቶላ ሐሚኒ የተመራው በ1979 የኢራን እስላማዊ አብዮታዊ ፓህላቪ ስርወ መንግስት በማስወገድ ወደ ስልጣን ሲመጣ እንደነበረው አቋም መቀጠል አልቻለም። አብዮቱ እስራኤል እና ቴሄራን የነበራቸውን ግንኙነት በአስገራሚ ሁኔታ ቀየረ። እርግጥም በዚህ ወቅት የኢራን መሪ የነበሩት ሞሐር ካታሚ በበኩላቸው ከእስራኤል ጋር የእርቅ ምልክት ሳይተው እንደነበረ ይነገራል። ከአሜሪካ ጋር ሰላም የማውረድ ፖሊሲንና ለእስራኤል ፍልስጤማውያን ግጭት የሁለት መንግስት መፍትሄ ኢራናውያን እንደሚደግፍ አቋም በማሳየት የመልካም ግንኙነት ለማስቀጠልም ሞክረው እንደነበረ ይገለጻል። ነገር ግን በመጀመሪያዎቹ ቀጣይ 10 ዓመት የእስራኤል ኢራን ቀጠናው ጉልበት የመሆን ሀያልነት ፍላጎት ባላንጣነት በደንብ እየጠነከረና የሚታይ እየሆነ መጣ። ይህ ጉዳይ ታዲያ ደግሞ ኢራንን ከእስራኤል በተጨማሪ የመካከለኛው ምስራቅ አንኳር የውጭ ጉዳይ ፖሊሲው አካል አደረጋት። ለምትከታተለውና የእስራኤልን ወዳጅ ለሆነችው አሜሪካ ያልተዋጠ ጉዳይ ነበርና ስለዚህ ክፍተቱ በመጠቀም እስራኤልን ልዩ መብትና እንክብካቤ በመስጠት ወደ ምዕራብ ዓለም አቀራረበቻት። አሜሪካ ለእስራኤል የመሳሪያና የቴክኖሎጂ ውጤት በገፍ በስጦታ ማበርከት ለቀጣዩ ህልውናዋ ስላሳሰባት ይህንን ማድረግ ቀጠለች። በ1980ዎቹ አጋማሽ ውስጥ ከአብዮቱ በኋላ ተቋርጦ የነበረው የሲቪላውያን ኒኩለር መርሃ ግብር በሩሲያ ረዳትነት እንደገና መጀመር ግድ በመሆኑ ጀመረችው። ይህም እስራኤልን ክፉኛ አሳሰባት። በመሆኑም የእስራኤል አይኖች ከኢራን ኒኩለር ፕሮግራም ላይ አለመነቀር ጀመሩ። በቀጠናው የኃይል ሚዛኑ ለመቆጣጠር ራሳቸውን ከሌሎች ጦርነትና ግጭቶች ጀርባ ሆነው በመሳተፍ በመካከለኛው ውጥረት እንዲጨምር አደረጉ። ኢራን ኒኩለር መርሃ ግብር በተመለከተና በአካባቢው እያደገ በመጣው ቀጠናዊ ተጽዕኖ የተነሳ የእስራኤልና አሜሪካ ስጋት ሲጨምር በእስራኤልና በኢራን መካከል ቀጥተኛ ወታደራዊ ግጭት ይበልጥ የማይቀር ይመስል ነበር። በእርግጥም በ1998 ዓመተ ምህረት በእስራኤልና በሂዝቦላህ መካከል የተደረገው ጦርነት በስፋት ይታመን የነበረው የእስራኤልና የኢራን ጦርነት ተልዕኮ ጦርነት ተብሎ ነበር። ምናልባትም ሁለቱ ባላንጦች ወደፊትና የቀጥታ ግንኙነት ግጭት መንደርደሪያ ነው ተብሎም ይታሰብ ነበር። ነገር ግን ኢራን አበክራ ለሰላማዊ ዓላማ የጀመረችው መሆኑን ብታሳውቅም እስራኤል ግን ኢራንን በስጋት መጠርጠር ቀጠለች። እስራኤል የኢራንን ኒኩለር መርሃ ግብር ለማውደም ስትፈልግ የማያባራ የሴራ ጥቃቶችን በ2010ዎቹ ውስጥ ተፈጽመዋል። ኒኩለር ሳይንቲስቶች ኢላማ ተደርገው ነበርና በዚህ መልክ የቀጠለው ሁለቱ ሀገራት የፍቅርና የግጭት ታሪክ ብዙ። ይህ በእንዲህ እንዳለ በመጋቢት 2026 ማለትም መጀመሪያ ላይ አሁን በነበረው የመረጃ መሰረት በኢራንና በእስራኤል መካከል ያለው ውጥረት ታዲያ ከፍተኛና ቀጥተኛ ጦርነት ተሸጋግሯል። አሁን ያለው ሁኔታ በሚከተሉት ነጥቦች ማጠቃለል እንችላለን። ቀጥተኛ ወታደራዊ ጥቃት፣ እስራኤልና አሜሪካ በጋራ በመሆን በኢራን ላይ መጠነ ሰፊ የአየር ድብደባ እያካሄዱ ይገኛሉ። ይህ ወታደራዊ እርምጃ በኢራን ኒኩለር ተቋማት፣ በሚሳኤል ማከማቻ እንዲሁም በከፍተኛ ወታደራዊ አመራሮች ላይ ያነጣጠረ ሲሆን አመራሮቹ መገደል፣ በተሰነዘሩ ጥቃቶች ከፍተኛ የኢራን ባለስልጣናትና ወታደር መሪዎች መገደላቸውን እየተዘገበ ይገኛል። ይህ ታዲያ በኢራን መንግስት መዋቅር ላይ ከፍተኛ ጫና ይፈጥርበታል። የኢራን አጸፋዊ እርምጃ ደግሞ ኢራንን በበኩሏ በርካታ ሚሳኤሎችና ድሮኖች ወደ እስራኤል ከተሞችና በአካባቢ ወደሚገኙ የአሜሪካ የጦር ሰፈሮች በመተኮስ አጸፋ እየመለሰች ቢሆንም ቀጠናዊ ተጽዕኖ ግን ግጭቱ ከመካከለኛው ምስራቅ አልፎ ዓለም አቀፋዊ ስጋት እየሆነ መጥቷል። ይህ ኢራን ሆርሙዝ ሰርጥ የምትለው ወጥመጥ የምትለው መዘጋቱን ማስተዋቋ በዓለም የነዳጅ ዋጋ አቅርቦት ላይ ከፍተኛ መስተጓጎል ፈጥሯል። ይህም ቶሎ ቶሎ ወደ እናንተ መረጃ ደርሳችኋለሁ። እንግዲህ አዳዲስ ነገሮች ሲኖሩ ወደ እናንተ ማሳወቅ ይሆናል። እስካሁን እንግዲህ ያለው መረጃ ታሪካዊ አመጣጣችን ይህን ይመስላል። በየዕለቱ እንግዲህ ምን ይፈጠራል የሚለውን ደግሞ አብረን የምንመለከት ይሆናል። ይመቻችሁ።